السلام عليكم ورحمة الله تعالى وبركاته. زاري زيغا ማውራት የሚፈልገው ስለ አብሱማ ነው። ስለ አብሱማ እንዳወራ ያስገነገር ቢኖር ሰዎቹ አብሱማን የተረዱበት አንግል ጥሩ ስላልሆነ ነው። እኛ አፋሮች ነን። አፋሮች የራሳቸው አካሄድ አላቸው፣ የራሳቸው ህግ አላቸው። ከ350 ኦር ከ370 ምናምን አመት በፊት ይወጣ ህግ አላቸው አፋሮች። ስለዚህ አብሱማ ዝም ብሎ አይደለም የመጣው። አብሱማ የመጣበት ምክንያቶች ብዙ ናቸው። ብዙ ቢሆኑም እኔ እዚህ ጋር 2-3 ነጥቦችን አነሳቸዋለሁ። አብሱማ ብቻ አይደለም። አብሱማ ብቻ ቲክ አድርጎ የወሰዱ ሰዎች ስለ አፋር መጥፎ ማውራት ስለፈለጉ ነው እንጂ አፋሮች በሶስት አይነት ነው ጋብቻቸው። አብሱማ ማለት የአንድ ወንድና ሴት እህትና ወንድም ልጆች ሲጋቡ ነው። የወንዱ ልጅ ወንድ ሆኖ የሴቷ ልጅ ሴት ሆና ሲጋቡ አብሱማ ይባላሉ። የአክስታሞች ልጆች አሉ። የአክስታማሞች ልጆች ማለት ሁለት ሴቶች እህታማሞች አንዷ ወንድ አንዷ ሴት ሲኖራት የአክስታማሞች ልጆች ይጋባሉ። አብዛኛው ዲናችን ነው ይሄን የሚያዘን። ዲንን በደንብ የሚያውቁ ወይም ሃይማኖቱን ጠልቆ የገቡ ሰዎች ናቸው እቺን ጋብቻ የሚያደርጓት። ሶስተኛ የአጎታማሞች ልጆች ናቸው። የአጎታማሞች ልጆች ማለት የሁለት ወንዶች ልጆች የአንዱ ሴት የአንዱ ወንድ ሆኖ ይጋባሉ። ይሄም 3 አይነት ጋብቻ አለ አፋር ውስጥ። አብዛኛው ግን አብሱማ የሚባለው የሚበዛበት ቦታዎች አሉ። የአጎታማሞች ልጆች ማግባት ደግሞ የሚበዛበት ቦታዎች አሉ። አፋሮች በእነዚህ በ3 አይነት ነው ጋብቻ የሚያደርጉት። ስለዚህ ስለ አብሱማ ሳወራ አብሱማ ለኛ ለአፋሮች ኩራታችን ነው። ለኛ ለአፋሮች መሰተር ነው። መሰተር ማለት ሰብሰብ የሚያረገን ነገር ማለት ነው። ሰብሰብ የምንልበት ባህላችን ነው። አብሱማ ማለት ዝምድና ነው። አብሱማ ማለት ብዙ አይነት አይቦችን ወይም ችግሮችን ምንፈታበት ጋብቻ ነው። ለሴቷ ብቻ በእድሜ ትልቅ ሰው ትዳራለች፣ ሳትፈልግ ታገባለች እየተባለ የሴቷን ብቻ ቲክ አርጎ የወሰዱ ሰዎች አብሱማን እንደ መጥፎ ባህል አርጎ እየወሰዱብን ነው። እኔ ልንገራችሁ፣ አብሱማ ለሴት ብቻ አይደለም። ለወንድም ችግር መሆንበት ጊዜ ሊኖር ይችላል፣ ጥሩ ነገር መሆንበት ጊዜ ሊኖር ይችላል። አብዛኛው ግን ጥሩ ነገር ነው። በምን ምክንያት? በአፋር ባህል አብሱማ ዝም ብሎ አይደለም። አብሱማ የሚባሉት የእናት ጎሳ ነው። የሴቷ የእናት ጎሳ። ለምሳሌ የእናቴ ጎሳዎች አብሱማዎቼ ናቸው። የእናቴ ወንድም ልጅ ብቻ አይደለም፣ የእናቴ ዘመዶች በሙሉ ለኔ አብሱማዎቼ ናቸው። ሰብሰብ ብሎ ሽማግሌዎቹ ይወስናሉ። የከሊት ልጅ ለእከሌ ልጅ፣ የከሊት ልጅ ለእከሌ ልጅ ብሎ ይናገራሉ። ኢቭን እርጉዝ የሆነች ሴት እንኳን ካለች እምትወልደው ሴት ከሆነች ለእከሌ ልጅ ተብላ ትሰየማለች። እዚህ ጋር ልብ ብላችሁ እንድታዩልኝ የሚፈልገው ነገር ስትሰየም ሴትዋ አልወለደችም። ወንድ ይሁን ሴት ይሁን አይታወቅም። ግን ድንገት ሴት ከወለደች ያቺ ሴት ልጅ ፓራላይዝ ከሆነች የማን እድል ናት? የወንድየው እድል ናት፣ የተሰጣው ማለት ነው። አብሱማው ናት፣ የሱ እድል ናት፣ ለሱ የተሰጠች ድርሻ ናትና ምንም ብትሆን ያገባታል። አብሱማ ለኛ ብዙ ነገር ምን ደብቅበት ነው። እቺን በደንብ እንድታሰምሩበት ፈልጋለሁ። በአፋር ውስጥ ባል ናፍቋት የምትሞት ሴት የለችም። ልጅ ናፍቋት የምትሞት ሴት የለችም። በምን ምክንያት? ፓራላይዝ ብትሆን፣ አይን ስውር ብትሆን፣ አካለ ስንኩል ብትሆን፣ አስቀያሚ መልከ ጥፉ ብትሆን ባል ናፍቋት አትሞት። ምክንያቱም የሷ ድርሻ የሷ አብሱማ ያገባታል። እዚህ ጋር የሚነግራችሁ ነገር እኔ ራሴ ከወገብ በታች ፓራላይዝ ሆና አብሱማ የራሷ ድርሻ የሆነ ሰውዬ አግብቷት አፋሮች ከቦታ ወደ ቦታ ዝናብ ወዳለበት ሙቭ እናረጋለን። የዛን ሰዓት ግመል ላይ የሚጫኑት ህፃኖች ናቸው። ከባላ የሚባል ነገር አለ። እንጨት ተጠላልፎ ይቀመጣል። በዘበንጨቱ ልክ እቃ ይጫናል። የቤት እቃ ቁሳቁሶች ይጫናሉ። ከላይ ግን በእንጨቱ መሃል ልጆች ይደረጋሉ፣ ግመሉ ላይ ማለት ነው። በእግር መሄድ ስለማይችሉ ከልጆች ፋንታ ልጆቹን ወይ ባህያ ጭኖ ወይ ራሱ ተሸክሞ እሷን እዛ ከባላ ላይ አስቀምጧት ከቦታ ወደ ቦታ እያጋዛት 7 ልጅ የወለደች ሴት አውቃለሁ። ቆንጆ ሴቶች የማይወልዱት አይነት ምርጥ ልጆች እየወለደች፣ ጤነኛ ሴቶች የማይወልዱት ምርጥ ልጆች፣ በጣም ቆንጆ የሆኑ ልጆች እየወለደች 7 ልጅ የወለደች አውቃለሁ። ስቲል አለች በዱንያ ላይ። ይሄ ለምንድን ነው? አብሱማ ስላላት ነው። እሷ ልጅ እንደምትወልድ ማን ያውቃል? ከአፋር ውጭ የለም ይሄ አዳ። ዶንቆሮ ከሆነች ጆሮዋ የማይሰማ ከሆነ ዶንቆሮ ናት ብሎ ጥሏት ይሄዳል፣ ምንም ቆንጆ ብትሆን። በአፋር ግን የለም። ዶንቆሮ ከሆነች የሱ ነሲብ ናት፣ እድሉ ነች፣ የሱ ድርሻ ነች። ያገባታል ወዶ ሳይሆን በግዱ። እሱ የፈለገ ቆንጆ ቢሆን አብሱማው ናትና ያገባታል። እንደውም ሴት ላይ ብዙ የለም ይሄ ጫና፣ ሴት ላይ ብዙ የለም። ሴቶች ላይ ሜቢ ትልቅ ሰው ልትዳር ትችላለች፣ ድሮ ነው። አሁን ደግሞ የለም እንደዛ አይነት ነገር።
አሁን በፍላጎት ነው። አብሱማም ቢሆን በፍላጎት ይድሯታል። ብዙ ጊዜ ከሴቶች ይልቅ ወንዶች ላይ ነው ይሄ ጫና ያለው። ፓራላይዝ ከሆነ ወንድ ልጅ አትገደድም። ሴት ልጅ ወንድ ነው የሚገደደው። ድርሻውን ተካፍላለች። አካለ ጎደሎ ከሆነች የሚያገባት አብሱማዋ ነው። 2 እግር ባይኖራት 2 እጅ ባይኖራት ለመውለድ ብቻ ያገባል። ምክንያቱም አብሱማው ነች። ምርጥ ልጆች ትወልድለታለች። ይሄ ጫና ያለው ደግሞ ወንድ ላይ ነው። ሴት ላይ ብዙም የለም። ሌላ ነጥብ አብሱማ ያላት ሴት ትከበራለች። በየቦታ ዝም ብሎ አያቆሟት። በየቦታ ለመጥፎ ነገር አይፈልጓት። ምክንያቱም አቢኖቿን ስለሚፈሩ ማለት ነው። አቢኖ ማለት የእናቷ ጎሳዎች ማለት ነው። ስለሚፈሩ አብሱማ አላት ስለሚባል ማንም ለመጥፎ ነገር አይፈልጋትም። ሜቢ እሷ ፍቃደኛ ሆና መጥፎ ነገር መስራት ካልፈለገች በስተቀር አትደፈርም። አብሱማ ያላት ሴት አብሱማ ዝምድና ነው ያልኩበት ምክንያት አብሱማ ያላት ሴት ወይም አብሱማዋን ያገባች ሴት ብትታመም ድንገት ከተጋቡ በኋላ ብትታመም በሽተኛ ብትሆን ያልጋ ቁራኛ ብትሆን አይጥላትም፣ አይችልም። ምክንያቱም አብሱማ ሲገባ ለፍቅሩና ለምስትነቱ ብቻ የሱ ነች። የተቀራ ነገሮች ከጎሳው ጋር ነው። ተግባብተናላ? ከጎሳው ጋር ነው። ክፋት ቢደርስባት ብጣሉ ምን ብሉ መፍታት አይችልም። በሽተኛ ብትሆን አብሱማን መፍታት አይችልም። ምክንያቱም የዛን ሰዓት የሱ ሚስት ብቻ አይደለች የጎሳው ሚስት ነች ነው የሚባለው። ጥሎ መሄድ አይችልም። ያሳክማታል። በተኛችበት የሚያስፈልገውን ነገር ያቀርብላታል። ምክንያቱም አብሱማው ስለሆነች። አብሱማ ማለት ያክስቱ ልጅ ናት። ያክስቱ ልጅ ስለሆነች ዝምድናም ጭምር ስላለ ጥላት የትም አይሄድም። ያስቀምጣታል። ከልጆቿ ጋር አስቀምጦ ያሳክማታል፣ ያስታምማታል። ሌላው ነጥብ ብጣሉ ባይስማሙ መፍታት አይችልም። ጉዳዩ በጎሳ ታይቶ ነው የሚፋቱት። ዝም ብሎ አይፋቱም። መፋታት አይችሉም። ምክንያቱም አብሱማዋ ነው። ጥላት መሄድ አይችልም። ሌላው ደግሞ ውርስ የሚባል ነገርም እንደዚሁ ለይቶ የሚያወጡ ሰዎች አሉ። የወንድሙ ሚስት ወንድሙ ሲሞት የሚወርሳት ነገር ማለት ነው። ውርስ የሚሉት ያንን ነው። በእኛ ሄክሱ ይባላል። ለምንድን ነው የወንድሙ ሚስት የሚያገባት? ሴት ስለሚያስፈልገው ነው? እሷን ስለወደዳት አይደለም። በእኛ በሙስሊሞች ኦር በአፋሮች የትም ገንዘብ አይነካም። የትም ገንዘብ ስለማይነካ በፍላጎት የመጣ ባል ከሆነ ለልጆቹ አያስብም። የልጆቹ አባት ጥለው የሄደው ንብረት እንዳያጠፋ ስለማያዝንላቸው ሴትዮዋን አግብቷት በሴትዮዋ እጅም ሊያጠፋ ይችላልና ያ እንዳይፈጠር የየትሞች ገንዘብ እንዳይባክን እንዳይነካ የወንድሙን ሚስት ያገባል። ባሏ የሞተባትን ሴት ማለት ያገባል። የሚያገባበት ሰዓት ህግ አለው። የራሱን ከብቶች ይዞ ይመጣና ከሱ ጋር ያቀላቅላል። ፍየልም ካለው እንደዛ ያቀላቅላል። ለምን? የራሱን እንድበላ እንድጠጣ። የነሱ አይነካ። እነሱ ትልቅ እስከሚሆኑ ድረስ መወሰን እስከሚችሉ ድረስ መሸጥ መለወጥ እስከሚችሉ ድረስ የትም ገንዘብ አይነካ በአፋሮች። አንደኛ ለዛ ነው። ሁለተኛ ልጆች አንድ ቃል የሚናገራቸው ሰው የለም። ከወንድሙ የቀሩ ልጆች ናቸው። የወንድሙ መስታወሻዎች ናቸው። እነዛ ልጆች ምንም ቢያጠፉ ቢያረጉ የሚቆጣቸው የለም፣ የሚገርፋቸው የለም። እሱ ካለ ኢቭን እናቱ እንኳን መቆጣት አትችልም እነዛ ልጆች። ስለዚህ እያለቀሱ ነው የሚያገቡት አፋሮች። ወንድሙን ስለሚያስታውስ ኒካህ ሲታሰር እያለቀሰ ነው የሚያገባው እንጂ እየፈለገ አይደለም። ህጉ ስለሆነ ነው። ህጉ የወጣው ለምንድን ነው? ልጆቹን ለማሰደግ ስለሆነ። የአብሱማ ጉዳይ ይሄን ይመስላል።